በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን እያለ ይናገራል። ከዘመናት በፊት እግዚአብሔር ሲጠራን ቅዱሳን እንድንሆን ወይም ደግሞ በክርስቶስ ኢየሱስ የሆኑት ሁሉ ቅዱሳን እንዲሆኑ የእግዚአብሔር ሐሳብ እንደሆነ እንመለከታለን። ጥሪያችንም ቅዱስ ነው። የተጠራነው ምክንያት ደግሞ ቅዱሳን እንድንሆን ነው። ስለዚህ በቅዱስ አጠራር ተጠርተናል። ምን እንድንሆን? ቅዱሳን እንድንሆን። እንደ እግዚአብሔር ምሕረትና ጸጋ መጠን እንደ እግዚአብሔር ሐሳብ በክርስቶስ ኢየሱስ ለሆኑት ሁሉ የተሰጠ ሁሉ ቅዱሳን ተብለው ሊጠሩ እንደሚገባና ቅዱሳን እንደሆኑ አረጋግጦ የሚናገር ክፍል ነው። ጳውሎስ ባሪያ ስለመሆኑ ወይም ደግሞ አገልጋይ ስለመሆኑ የሚያነሳው ኢየሱስ ክርስቶስን ነው። እነዚህም ደግሞ ቅዱሳን ስለመሆናቸው እንደ መልህቅ እንደ ፋውንዴሽን ወይም ደግሞ ይህንን ስም እንዲያገኙ እድልን የሰጣቸው ክርስቶስ እንደሆነ እንመለከታለን። በኢየሱስ ክርስቶስ ላሉ ቅዱሳን ጳውሎስ ደግሞ ራሱን ሲጠራ ምንድነው? የኢየሱስ ክርስቶስ ባሪያ ወይም ደግሞ የኢየሱስ ክርስቶስ አገልጋይ እያለ ይናገራል። ሌላ ልናስተውለው የተገባው ጉዳይ ምንድነው? ጳውሎስ ለራሱ የሰጠው ታይትልና ለተደራሲያኑ ለሚያገለግላቸው ሰዎች የሰጣቸውን ታይትል ነው። ሰላም ቅዱሳን እንዴት ናችሁ? ዛሬም ጌታ ምሕረቱን አብስቶልን እንደገና ተገናኝተናል። በፊልጵስዩስ መጽሐፍ ላይ የምናደርገውን ጥናት እንቀጥላለን። ባለፈው ጊዜ ጌታ መልካም ጊዜ ሰጥቶን ነበር። አሁንም ደግሞ እንቀጥላለን። ጌታ ጥበብና ማስተዋልን የልቡን ሐሳብ እንዲገልጥልን እንዲሞግተን መንገዳችንን ለፈቃዱ እንዲቃኝልን በኢየሱስ ስም ጸልያለሁ። ክፍሉን በጌታ በኢየሱስ ክርስቶስ ስም በማንበብ እንጀምራለን። የፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 1 በጌታ በኢየሱስ ስም አነባለሁ። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እዚህ ክፍል ላይ እንዳየነው ባለፈው ያየነው የኢየሱስ ክርስቶስ ባሪያዎች ወይም ደግሞ አገልጋይ የሚለውን ሐሳብ ተነጋግረን ነበር። ዛሬም ደግሞ እዚሁ ቁጥር ላይ ተደራሲያኑን የተወሰነ ያህል እናያለን። በተለይ በኢየሱስ ክርስቶስ ላሉ ቅዱሳን ሁሉ የሚለውን ሐሳብ እናያለን። እነዚህ ቅዱሳን እነማን ናቸው? ወይም ደግሞ ይህ መልእክት የተጻፈላቸው ሰዎች እነማን ናቸው የሚለውን ሐሳብ እንመለከታለን። በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ የሚለውን ሐሳብ ማለት ነውና ብዙ ጊዜ እንደሚታወቀው እቺ ቃል ቅዱሳን የምትለው ቃል የብዙሃን ቃል ነውና ቅዱስ ነው የሚባለው በተናጠል ሲመጣ ማለት ነውና ቅዱሳን የሚለው ቃል ደግሞ ብዙዎችን ያጠቃለለ እንደሆነ ያስታውቃል። ይህ ቅዱሳን የሚለው ቃል ስፔሲፊክ የሆነ ክላስ ያላቸውን ሰዎች ሳይሆን የሚያመለክተው እንደ አጠቃላይ ብዙሃንን ጠቅልሎ የያዘ ቃል ነው ይህ ቅዱሳን የሚለው እና በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በኤፌሶን ምዕራፍ 1 ቁጥር 4 ላይ ስንመለከት እንዲህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን እያለ ይናገራል። በዚህ ክፍል ላይ የሚያሳየው በክርስቶስ ኢየሱስ የሆኑትን ሁሉ ቅዱሳን ብሎ እየጠራ እንደዚሁም ደግሞ ከዘመናት በፊት እግዚአብሔር ሲጠራን ቅዱሳን እንድንሆን ወይም ደግሞ በክርስቶስ ኢየሱስ የሆኑት ሁሉ ቅዱሳን እንዲሆኑ የእግዚአብሔር ሐሳብ እንደሆነ እንመለከታለን። እንደዚሁም ቆላስይስ 3:12 ላይ ስንመለከት ቆላስይስ 3:12 ላይ እንዲህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ እያለ ይናገራል። በዚህ በቆላስይስ 3:12 ላይ ማለት ነውና እዚህ ክፍል ላይ ቅዱሳንን ወይም ደግሞ ክርስቲያኖችን በክርስቶስ የሆኑትን በክርስቶስ ኢየሱስ የዳኑትን ሁሉ ቅዱሳን እያለ እንደሚጠራ እንመለከታለን። ይህ የእግዚአብሔር ሐሳብ እንደሆነ እንመለከታለን። እንደዚሁም በሌላ ክፍል ላይ በሁለተኛ ጢሞቴዎስ ምዕራፍ 1
ቁጥር 9 ላይ ስንመለከት ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ስንመለከት እንዲህ ይላል፣ ያዳንን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብ ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ምን ይላል? ያዳንን በቅዱስ አጠራር የጠራን እግዚአብሔር ነውና። ሲጀምር ጥሪያችንም ቅዱስ ነው። የተጠራነው ምክንያት ደግሞ ቅዱሳን እንድንሆን ነው። ስለዚህ በቅዱስ አጠራር ተጠርተናል። ምን እንድንሆን? ቅዱሳን እንድንሆን። ስለዚህ ይህ ቅዱሳን የሚለው ቃል ለተወሰኑ ሰዎች ወይም ደግሞ ስፔሲፊክ የተወሰነ ክላስ ላላቸው ሰዎች የተሰጠ ሳይሆን ስፔሲፊካሊ የሆነ ነገር አቺቭ ላደረጉ የሆነ ክፍል ላይ የሆነ ክላስ ላይ የሆነ ዘመድ ለተወሰኑ ሰዎች በዘመድ ወይም በቤተሰብ የሚመጣ በስራ በጥረት የሚመጣ ሳይሆን እግዚአብሔር በክርስቶስ ኢየሱስ ለሚያምኑ ሁሉ ያዘጋጀ ታይትል ነው፣ ያዘጋጀ እስቴት ነው ማለት ነው። ቅዱሳን የሚለው እዚህ ክፍል ላይም ሁለተኛ ጢሞቴዎስ ላይ እንዳነበብ ነው በቅዱስ አጠራር ነው የጠራን ለቅድስና ማለት ነውና እንደ ራሱ ሐሳብ ጸጋና መጠን እንጂ እንደ ስራችን መጠን አይደለም ይላል። ይህንን ቅዱሳን የሚለውን ሐሳብ ቅዱሳን የሚለውን ነገር የምንጠቀመው እንደ እግዚአብሔር ምሕረትና ጸጋ መጠን እንደ እግዚአብሔር ሐሳብ በክርስቶስ ኢየሱስ ለሆኑት ሁሉ የተሰጠ ሁሉ ቅዱሳን ተብለው ሊጠሩ እንደሚገባና ቅዱሳን እንደሆኑ አረጋግጦ የሚናገር ክፍል ነው ይህ ክፍል ማለት ነውና በስራችን አይደለም። እግዚአብሔር ከዘመናት በፊት ያዘጋጀልን ነው፣ በጸጋው ነው። ምን ጥሪያችንም ቅዱስ ነው። ምን እንድንሆን ተጠርተናል? ቅዱሳን እንድንሆን ተጠርተናል ማለት ነውና እዚህ ክፍል ላይ ጳውሎስ ሲናገር በዚህ ክፍል ላይ ጳውሎስ ሲናገር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ። ስለዚህ በክርስቶስ ኢየሱስ ያሉት ሁሉ ምኖች ናቸው? ቅዱሳን ናቸው የሚለውን ሐሳብ እንመለከታለን። እዚህ ጋር ስንመለከት ይህንን ሐሳብ በሌላ ፓራፍሬዝ እናደርገው ምንድነው? በኢየሱስ ክርስቶስ ያመኑ በፊልጵስዩስ የሚገኙ ሰዎች ሁሉ የዚህ መልእክት ተደራሲያን ናቸው ማለት ነው። ይህ መልእክት በክርስቶስ የሆኑ በፊልጵስዩስ የሚኖሩ ሰዎች ወይም ደግሞ ሰዎች ሁሉ ለነሱ ሁሉ የተላከ መልእክት ነው። በክርስቶስ ናቸው በፊልጵስዩስ የሚኖሩ። ለዚሁም ወደኛ ስናመጣ በክርስቶስ ለሆኑት ሁሉ የሚሆን የእግዚአብሔር ሐሳብ ወይም ደግሞ ይህ መልእክት እንደተላከ ተደራሲያን አድርገን ራሳችንንም ልንወስድ እንችላለን። ሌላ በዚህኛው ክፍል ላይ ልናስተውል የሚገባው ነገር ጳውሎስንና በፊልጵስዩስ ያሉ ቅዱሳንን ያስታረቀ ወይም ደግሞ ያገናኘ አንድ ቃል አለ። ሲጀምር ምን ይላል? የኢየሱስ ክርስቶስ ባሪያ ብሎ ይጠራል ጳውሎስ ራሱን። እዚህ ደግሞ በክርስቶስ ኢየሱስ ላሉት ቅዱሳን እያለ ይናገራል። ክርስቶስ ኢየሱስ የሚለው ቃል ሁለቱንም ያገናኛል ማለት ምክንያታቸው ለመገናኘታቸው ምክንያት ጳውሎስ ባሪያ ስለመሆኑ ወይም ደግሞ አገልጋይ ስለመሆኑ የሚያነሳው ኢየሱስ ክርስቶስን ነው። እነዚህም ደግሞ ቅዱሳን ስለመሆናቸው እንደ መልህቅ እንደ ፋውንዴሽን ወይም ደግሞ ይህንን ስም እንዲያገኙ እድልን የሰጣቸው ክርስቶስ እንደሆነ እንመለከታለን። በኢየሱስ ክርስቶስ ላሉ ቅዱሳን ጳውሎስ ደግሞ ራሱን ሲጠራ ምንድነው? የኢየሱስ ክርስቶስ ባሪያ ወይም ደግሞ የኢየሱስ ክርስቶስ አገልጋይ እያለ ይናገራል። የኢየሱስ ክርስቶስ አገልጋይ ጳውሎስ አገልጋይ ስለመሆኑ ምክንያት የሆነው ኢየሱስ ክርስቶስ ነው። እነዚህም ቅዱሳን ስለመሆናቸው ምክንያቱ ኢየሱስ ክርስቶስ ነው ማለት ነው። ሌላ ልናስተውለው የተገባው ጉዳይ ምንድነው? ጳውሎስ ለራሱ የሰጠው ታይትልና ለተደራሲያኑ ለሚያገለግላቸው ሰዎች የሰጣቸውን ታይትል ነው። ለራሱ የሰጠው ምንድነው? ባሪያ የሚለውን ቃል ነው የሰጠው። የኢየሱስ ክርስቶስ ባሪያ ወይም ደግሞ አገልጋይ የሚለውን ሐሳብ ይህንን ታይትል ነው ለራሱ የሰጠው። አገልጋይ ወይም ባሪያ የሚለውን ሐሳብ ወደ ተደራሲያኑ ወይም ደግሞ ወደሚያገለግላቸው ወደ እነዛ ሰዎች ስንመጣ ደግሞ እነሱን የገለጸበት መንገድ ምንድነው? በጣም ከፍ ያለ ታይትል የሰጣቸው። ምን የሚል? ቅዱሳን የሚል ትልቅ ታይትል ትልቅ ስም ነው የሰጣቸው። በእርግጥም ናቸውና እንደ እግዚአብሔር ቃል። እዚህ ጋር የምናስተውለው ነገር ምንድነው? ጳውሎስ ራሱን አገልጋይ ብሎ ባሪያ ብሎ ራሱን ሲገልጽ ግን የሚያገለግላቸውን ሰዎች ደግሞ ቅዱሳን ብሎ ምን ያህል ሪስፔክት አድርጎ
እንደገለጸ እንመለከታለን። ስለዚህ ዛሬም የምናገለግል ሰዎች ራሳችንን ማየት ያለብን ከምናገለግላቸው ሰዎች በላይ አድርገን የበላይ አድርገን ሳይሆን ምን አድርገን ነው ራሳችንን የቅዱሳን አገልጋይ ራሳችንን ደግሞ በክርስቶስ ኢየሱስ የተጠሩ በክርስቶስ ኢየሱስ ቅዱሳን ለሆኑ ለነሱ ከክርስቶስ የተላክን በክርስቶስ የሆንን አገልጋዮች እንደሆነን ራሳችንን ልንመለከት ራሳችንን ልንቆጥር ይገባል ማለት ነው። ስናጠቃልለው ክርስቲያኖች ሁሉ በክርስቶስ የሆኑት ሁሉ ቅዱሳን ናቸው። ይህ የእግዚአብሔር ክፍል እንደሚነግረን በክርስቶስ ኢየሱስ የሆኑ ያመኑት ሁሉ ምክንያቱም ጥሪያቸውም ቅዱስ ነው። ሌላ ደግሞ በራሳቸው ስራ ሳይሆን ከእግዚአብሔር ምሕረትና ከበዛላቸው ጸጋ የተነሳ በክርስቶስ ኢየሱስ የሚያምኑት ሁሉ ቅዱሳን ተብለው ይጠራሉ። አንድ እሱ ነው። ሁለት ደግሞ እኛ አገልጋዮች የምናገለግል ሰዎች ራሳችንን ልናይበት የሚገባውን መነጽር ያስተካክልልናል። የኢየሱስ ክርስቶስ ባሪያ ወይም ደግሞ የኢየሱስ ክርስቶስ አገልጋይ ብሎ ጳውሎስ ለራሱ ባሪያ ወይም ደግሞ አገልጋይ የሚለውን ታይትል ሲሰጥ ግን ለሚያገለግላቸው ወይም ደግሞ ለተደራሲያኑ የሰጠው ስም ደግሞ ቅዱሳን የሚለው ነው። በጣም ትልቅ ስም ትልቅ ታይትል ይሰጣል። ስለዚህ አገልጋዮች ራሳችንን በዚህ ቃል ልናማጥንና ልንገመግም ይገባል ማለት ነው። ጌታ ጸጋውን ያብዛልን። ተባረኩ።